ዛሬ ቶፕ 10 ሲቪል ኢንጂነሪንግ ጥያቄና መልሶችን የምንሰራ ይሆናል። እነዚህም ለኤግዚት ኤግዛም ፈተና ዝግጁ ያደርጉናል ብለን እናስባለን። ስለዚህም የዚህ ቱቶሪያል ኦቨርቪው ምንድነው በሲቪል ኢንጂነሪንግ ዲሲፕሊን ወይም ደግሞ ዲፓርትመንት የተለያየ ጊዜ ይወጡ የነበሩ 10 ቶፕ የምንላቸውን ጥያቄዎች አብረን ከነመልሳቸው አብረን ምን ይሆናል ማለት ነው። የመጀመሪያ ጥያቄ what is the overall purpose of structural design except ይላል። ስለዚህ በኤግዚት ኤግዛም ፈተናችሁ ላይ except not is not የሚሉ የመሳሰሉ ቃላቶችን በደጋጋሚ ስለሚያመጡ ያን ነገር ትኩረት ማድረግ አለባችሁ። በዚህም ጥያቄ what is the overall purpose of structural design except ሲል structural design ያልሆነው ነው። ስለዚህም ካሉት አራቱ ምርጫዎች ውስጥ ሲ compromise safety to reduce cost የሚለውን እንመርጣለን ማለት ነው። ወደ ሁለተኛ ጥያቄ ስንሄድ which relation is correct for design strengths የዲዛይን ስትሬንግዝን ሪሌሽን የሚያሳየን ትክክለኛው የትኛው ነው ሲባል በአእምሯችን መምጣት ያለበት መጀመሪያ ማካፈል ነው። ከዛም በኋላ ምንድነው የምናካፍለው ስንል ultimate strengths divided by partial factor of safety የሚለውን መምረጥ ይጠበቅብናል። ሶስተኛ ላይ ስንመጣ what's the assumption which assumption is not made in Euler's Coleman theory የሚለው ሲሆን ከነዚህ ምርጫዎች ውስጥ የኤለንስ ኮለመን ቲዮሪ ያልሆነው ቅድም እንዳልኳችሁ except not is not የሚሉ ፍሬዞችን ኮንሲደር አድርጉ ብለናል። ስለዚህ የኛው ጥያቄ ላይ Euler's Coleman theory ላይ ኢንክሉድ ያልሆነ የትኛው ነው ሲሆን መልሱም ዲ shortening due to axial compression is considered የሚለው ይሆናል ማለት ነው። what is the overall fluctual buckling የሚለው ደግሞ ጥያቄ ስንመጣ ከነዚህ አራት ምርጫዎች ውስጥ fluctual buckling የምንለው የlateral deflection of the whole number in the direction of its least radius of gradation ስለሆነ ቢ failure by excessive deflection about the weaker axis የሚለውን መምረጥ ይጠበቅብናል ማለት ነው። ወደ አምስተኛው ጥያቄ ስንሄድ ደግሞ beam column is subject to ይላል። የቢም ኮለመን ምን ጋር ሳብጀክት አድርጓል ምን ነገሮች ጋር ሪሌት ያደርጋል የሚለው ሲሆን ያም ደግሞ ምንድነው beam column act as both beamም ይሆናል resisting momentum and a column ደግሞ ይሆናል resistance axial compression ማለት ነው simultaneously ሁለቱንም በአንድ ጊዜ። ስለዚህ ምርጫችን ምን መሆን አለበት ሲ axial force and bending moment የሚለውን መምረጥ ይጠበቅብናል ማለት ነው። ስድስተኛው ጥያቄያችን minimum diameter of longitudinal reinforcement bar in column ምን ያህል ነው ሚኒመም ዳያሜትሩ የሚለው ሲሆን ይሄ ስታንዳርድ የሆነ ስለሆነ ኢሚዲየት ላይ አምራችሁ ላይ መምጣት ያለበት ምንድነው ስታንዳርድ ኮድ ስፔሲፋይ 12 ሚሜ ወይም ደግሞ ሲ የሚለው ምርጫ መምረጥ ይጠበቅብናል ማለት ነው። ሰባተኛ ጥያቄያችን purpose of moment redistribution የምንለው ሲሆን redistribution የምንለው ምንድነው it allow engineers to transfer peak moment to less stressed region ጫና ያለበትን ፒክ የሆኑ ሞመንቱሞችን less stressed ወደሆኑ ሪጅኖች ዲስትሪቢዩት ለማድረግ የሚያግዝ ሲሆን ፐርፐዙ ምንድነው ማለት ነው ቢ reduce high moment and redistribute to lower momentum regions የሚሆነው መምረጥ ይጠበቅብናል ማለት ነው። ስምንተኛው ጥያቄ ላይ ስንመጣ why use helical reinforcement in columns ለምንድነው የምንጠቀመው helical reinforcement ስንል ይሄ ሁሉ ጊዜ በአእምሯችን ማምጣት ያለብን ምንድነው helical reinforcement ሲባል improve ductility and provide warning before failure ከመውደቃቸው ከመሳሳታቸው በፊት ዋርኒንግ እንዲሰጥ መሆኑን ማስታወስ ይጠበቅብናል ማለት ነው። ስለዚህ እነዚህን 8 ጥያቄዎች በመውሰዳችሁ ሪቪው በማድረጋችሁ ስኬታማ ትሆናላችሁ ብለን ተስፋ እናደርጋለን። በቀጣይ ቪዲዮ እስክንገናኝ እናመሰግናለን።